ቂያማ እኮ አትቆምም حتى يكلم السباع الانسان እንስሳዎች የሰው ልጅ ሳያናግሩት ቂያማ አትቆምም ማለት ይሄ ክስተት ለወደፊት ይመጣል አሉ ነብዩ አለይሂ ሰላቱ ወሰለም የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱላህ ሰለላሁ ዐለይሂ ወሰለም ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነብዩ አለይሂ ሰላቱ ወሰለም እንስሳ ታላቅነታቸውን የመሰከረ ነብይነታቸውን ያወጀ የምድራችን ፀሐይ የዓለማቱ እዝነት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አንዴ አነስ ኢብኑ ማሊክ በዘገበው ዘገባ አንድ የአንሷር ጎዛ በኢኮኖሚ ደከም ያለ ሰው መጣ ቤቱ ውስጥ ያለው አንድ ግመል ብቻ ነው ይሄን ግመል ውሃ ከጉድጓድ ያወጣ ያጠጣበታል ይሄን ግመል ብቻ ነው የሚጠቀመው አንዴ ግመሉን ቢያለ ግመል ካመጽ አስቸጋሪ ነው አልታዘዝም ካለ እንዳውሬ ነው የሚቀርበው የለም ምን ያድርጉ አዝርዕቱ ደረቀ እርሻው ደረቀባቸው አማላጅ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም صحيح مسلم ላይ የተዘገበ ሐዲስ ነው መነግራችሁ ያ አላህ መልእክተኛ እርሻዎቻችን ደረቁ ግመሉ አልታዘዘን አለ ምን ይሻላል እንግዳ ወደናንተ ማሳው ሰዱኛል ወደ ግመሉ ገቡ አንድ ኮርነር ላይ ያኮረፈ የተኮሳተረ ግመል አለ የተቆጣ ነብዩም ወደ ማሳው ሲገቡ አንሷሮቹ ያዟቸው ያ አላህ መልእክተኛ እንደተናካሽ ውሻ ሆኗል ድንገት እንደ ጎዳውት አሏቸው ነብዩ አለይሂ ሰላቱ ወሰለም ግዴለም ተውት ችግር የለውም አሏቸው ነብዩም ተጠጉት ልክ ግመሉ ሲያያቸው صحيح ዘገባ ነው ትክክለኛ ዘገባ ነው መነግራችሁ ወደ ነብዩ አለይሂ ሰላቱ ወሰለም የሮጠ መጣና ግመሉ ስጁድ ወደቀ እግራቸው ላይ ሰገደ ነብዩም ደበስ ብለው ተከሻውን አሹት ዳበሱት ግመሉ ትንሽ ከቆየ በኋላ ተነሳ ልጓሙን አፉ ውስጥ ከተቱና ወደ ስራ አሰማሩት ነብዩ አለይሂ ሰላቱ ወሰለም እንስሳን ሸምግለው ወደ ስራም ያሰማሩ የአላህ መልእክተኛ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም